ሁለተኛው እንግዲህ ጎንደርን ጎንደር ያስባላት የነገስታት ከተማ መሆኗን፣ የንጉሶች ከተማ መሆኗን፣ የአፄዎች ከተማ መሆኗን። እንግዲህ ጎንደር ከሌላው ለየት የሚያደርጋት ከዚህ በፊት የኢትዮጵያ ዋና ከተማ ሆና ለዓመታት አገልግላለች። በመቶ ዓመት ለሚቆጠር ዕድሜ አገልግላለች። በተለይ በንግስናው ጋር የተቆራኘ የተሰናሰለ ስሜት ነው ያላት፣ የተሳሰለ ታሪክ ነው ያላት። ስለዚህ የንጉሶች የነገስታት የአፄዎች ከተማ መሆኗ ጎንደርን ጎንደር ከሌላው የኢትዮጵያ ክፍል የተለየ ዋጋ እንዲያሰጣት አድርጓታል። ስለዚህ ለዚህ ነው ለምሳሌ ዛሬ ጎንደር 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 ከጫፍ እስከ ጫፍ ጥግ ያለው በሙሉ ኢትዮጵያ 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 እንዲል ነው ንጉሶች ይመለሱ ምንለው። ምክንያቱም ጎንደር ጎንደር የምንለው አብዛኛውን ነገር ከንጉሶች ጋር የተያያዘ ነው። የመጀመሪያውን በክፍል 1 እንዳስቀመጥኩት ቤተመንግስቱ ነው። ቤተመንግስቱን የገነቡት አፄዎች ንጉሶች ናቸው። ስለዚህ ሁለተኛው የንግስታት ታሪክ የንግስታት መቀመጫ ከተማ ስለነበረች ነው። ንጉሶች ዋጋ አላቸው ማለት ነው። ንጉስና ዋጋ አለው ማለት ነው። ለዚህ ነው ይመለስ የምንለው። በቀጣይ እንመጣለን። አሁንም ጎንደር ጎንደር ያስባለን።